ከደመና በላይ ከፍታ ላይ በሂማላያ ተራሮች ልብ ውስጥ ውብ መልክዓ ምድርና ጥልቅ መንፈሳዊነት የሰፈነበት ሀገር ትገኛለች። ጥንታዊ ቤተ መቅደሶች፣ አፈ ታሪኮችን የሚናገሩባት ተራሮች፣ ሰማይን የሚነኩባት፣ ሕይወት ቀለል ያለችና ዘላለማዊ የምትመስልባት ምድር ነች። ይህች ኔፓል ናት። የኤቨረስት ተራራ መገኛ፣ የቡድሃ መውለጃ፣ ለዘመናትም ተጓዞችን ሲያስደምም የኖረ ምስጢራዊ ደሴት። እስከ መጨረሻው ከእኔ ጋር ቆዩ፣ ምክንያቱም ይህ በኔፓል ውስጥ የሚደረግ ጉዞ ዓለምን የሚታዩበት መንገድ ሊቀየር ይችላል። እንዲሁም ይህን ቻናል ሰብስክራይብ ማድረግን እንዳትረሱ። ስለዚህ ወደ ዓለማችን በጣም የተደበቁና አነቃቂ ቦታዎችን ጉዛችንን እንዳያመልጦ። ብዙ ሰዎች ስለ ኔፓል ሲያስቡ ግዙፉን የሂማላያ ተራሮች ነው የሚያስቡት። እነሱም አልተሳሳቱም፣ ትክክል ናቸው። በዓለም ላይ ከሚገኙት 14 ከፍተኛ ተራሮች 8ቱ እዚህ ይገኛሉ። ታዋቂው የኤቨረስት ተራራም ጨምሮ ማለት ነው። ለተራራ ላይ ለሚወጡ ሰዎች ኤቨረስት የመጨረሻው ህልማቸው ነው። የሰው ልጅ ድፍረትና ጽናት ተምሳሌት ነው። በየዓመቱ በመቶዎች የሚቆጠሩ ሰዎች በብርድና ንፋስ አደገኛ በሆነ ተራራ መውጣት የተሰቃዩበት ጫፍ ላይ ለመድረስ ህይወታቸውን አደጋ ላይ ይጥላሉ። ለኔፓል ህዝብ ግን እነዚህ ተራሮች እንዲሁ የሚሸነፉ ተግዳሮቶች ብቻ አይደሉም፣ እነሱ የተቀደሱ ናቸው። አካባቢው ኤቨረስትን ሳጋርማታ ብለው ይጠሩታል። ትርጉሙም የሰማይ አምላክ ማለት ነው። ለሸርፓ ህዝብ ደግሞ ቻምሎንግማ ይሉታል። ትርጉሙም የዓለም እናት ማለት ነው። ለዘመናት እነዚህ ተራሮች የአማልክትና የመንፈስ መኖሪያ ተደርገው ሲታዩ ኖረዋል። የአካባቢ ሰዎችም በአክብሮትና በጸሎት ይቀርባቸዋል። በኔፓል በየትኛው ቦታ በሄዱ ተራሮች አድማሱን ይቆጣጠራሉ። ድምፅ እንደሌላቸው ጠባቂዎች ሆነው በመቆም ተፈጥሮ ዘላለማዊ እንደሆነችና ሰዎችም በዚህ ታላቅ ንድፍ ውስጥ ትንሽ ጎብኚዎች ብቻ እንዲሆኑ ያስታውሱናል። ኔፓል ስለ ተራሮች ብቻ አይደለችም። በተጨማሪም በምድር ላይ ካሉት እጅግ መንፈሳዊ ከሆኑ ቦታዎች አንዷ ነች። ይህ ሲዳርታማ ጋውታማ የተወለደበት ቦታ ነው። እርሱም ቡድሃ ሆነ። በሉምቢኒ ከመላው ዓለም የመጡ ምዕመናን በጸጥታ የአትክልት ስፍራዎች ውስጥ ያሰላስላሉ፣ በጥንታዊ ገዳማት ዙሪያ ይዞራሉ፣ እንዲሁም እዚህ በተጀመረው የርህራሄና የብርሃን መልእክት ላይ ያስባሉ። በዋና ከተማዋ ካትማንዱ መንፈሳዊነት በእያንዳንዱ ጎዳና ላይ ይስፋፋል። በዓለም ላይ ትልቁ ከሆኑት አንዱ በሆነው በቦውድሃ ስቱፓ በሺዎች የሚቆጠሩ የጸሎት ባንዲራዎች በነፋስ እየተውለበለቡ የሰላምና የበረከት መልእክቶችን ያስተላልፋሉ። ምሽት ላይ መነኮሳትና የአካባቢው ነዋሪዎች በስቱፓ ዙሪያ ይዞራሉ። ሻማዎች መንገዱን ሲያበሩ ጸሎቶችን ይደግማሉ። በተጨማሪም ኮረብታ ላይ የተቀመጠው የሲያምቡናት የዝንጀሮች ቤተ መቅደስ አለ። ከዚያ በመነሳት መላውን የካትማንዱ ሸለቆ መመልከት ይቻላል። የጸሎት መንኮራኩሮች ይሽከራከራሉ፣ ደወሎች ይደውላሉ፣ ዝንጀሮዎች በነጻነት ይሮጣሉ። የቡድሃ አይኖችም ወደ ሁሉም አቅጣጫ በመመልከት ጎብኚዎችን ጥበብንና ግንዛቤን ያስተምራሉ። በኔፓል መንፈሳዊነት በቤተ መቅደሶች ብቻ የተወሰነ አይደለም፣ የዕለት ተዕለት ሕይወት አካል ነው። ሰዎች ጠዋታቸውን የሚጀምሩት ስጦታዎችን በመስጠት ነው። ከመብላታቸው በፊት የጸሎት መንኮራኩሮችን ያሽከረክራሉ። ቤቶቻቸውንም የአማልክት ምስሎች ይለጥፋሉ፣ ያጌጡበታል። እምነት ከሕይወት የማይነጠልበት ሕይወት የሆነች ቦታ ነች። ስለ ኔፓል ባህልና ሕዝብ ደግሞ ትንሽ እናንሳ። ኔፓል በትንሽነቷም እንኳ እጅግ ብዙ አይነት ብሔረሰቦች የሚኖርባት ሀገር ናት። ከ120 በላይ የጎሳ ቡድኖች ከ120 በላይ ቋንቋዎች እየተናገሩ ይኖራሉ። ባህሉ ከሸለቆ ወደ ሸለቆ፣ ከተራራ ወደ ተራራ፣ ከመንደር ወደ መንደር ይለያያል። በኤቨረስት ተራራ ላይ ለሚወጡ ሰዎች መሪ በመሆን የሚታወቁት የሸርፓ ህዝቦች በጀግንነታቸውና በእንግዳ ተቀባይነታቸው ይታወቃሉ። የካትማንዱ ሸለቆ ነዋሪዎች የሆኑት የኔዋር ህዝቦች ለዘመናት የቆዩ የስነ ጥበብ፣ የሙዚቃና የፌስቲቫል ወጎችን እስካሁን ድረስ ጠብቀዋል። በደቡባዊ ሜዳማ አካባቢዎች የሚኖሩት የታሩ ህዝቦች ከጫካው ጋር በቅርበት
በመኖር ፍጥረት ዓለም ጋር የተቆራኘ የአኗኗር ዘይቤን ጠብቀዋል። እንግዳ ተቀባይነት የኔፓል ዋናው ባህል ነው። ጎብኚዎች እቲቲ ዴቮ በሃቫ በመባል ቃል ይቀበላሉ። ትርጉሙም እንግዳው አምላክ ማለት ነው። በጣም ቀላል በሆነ መንደር ውስጥ እንኳ አንዳንዶች ወደ ቤት ይጋበዛሉ፣ ሻይ ይቀርብላቸዋል፣ እንደ ቤተሰብም ይስተናገዳሉ። አንድ ተጓዥ በአንድ ወቅት በኔፓል እንግዳ እንደ ቤተሰብ ይስተናገዳሉ፣ ቤተሰቦች ደግሞ እንደ አማልክት ይስተናገዳሉ ብሎ ነበር። ይህም የዚህችን ምድር እውነተኛን አባባል ይገልጸዋል። በኔፓል ውስጥ ሕይወት በበዓላት የተሞላ ነው እና እያንዳንዱ በዓል ወደ ሌላ ዓለም እንደ መግባት ያደርጋል። ዋነኛው በዓል ዳያሽን ሲሆን በመላ አገሪቱ ለ15 ቀናት ይከበራል። ቤተሰቦች ይሰባሰባሉ፣ ሽማግሌዎች ለወጣቶች ቡራኬ ይሰጣሉ። አየሩም በደስታ በሳቅና በጸሎት ይሞላል። ከዚያም ልክ እንደ ህንድ ዲዋሊ የሆነው ነገር ግን የኔፓል የሆነው ቲሃር የብርሃን በዓል ይመጣል። በቲሃር ወቅት እንስሳት ማለትም ውሾች፣ ላሞችና ቁራዎች ሳይቀሩ እንደ ቅዱሳን ፍጥረታት ይከበራሉ። ታማኝነታቸውንና ወዳጅነታቸው ተመስግኖ አበቦች በአንገታቸው ላይ እንደተንጠለጠሉላቸው ግንባራቸውም በቀይ ዱቄት እንደተቀባ የሚመልኩባቸው ሙሉ መንደሮች በአይነ ህሊናው ይታያሉ። በተጨማሪም ሰዎች ብሩህ ዱቄቶችን ወደ አየር ላይ የሚረጩበት፣ ጎዳናዎችንም በሳቅና በደስታ የሚሞሉበት የሆሊ ቀለም በዓል አለ። በኔፓል ውስጥ ያሉ በዓላት ሁሉ እንዲሁ ባህል ብቻ አይደሉም፣ የማህበረሰብ የመንፈሳዊነትና የአመስጋኝነት ማሳሰቢያ ናቸው። የሂማላያስ ተራሮች በሰሜን በኩል ቢቆጣጠሩም የኔፓል መልክዓ ምድሮች ከበረሃማ ጫፎች እጅግ የራቁ ናቸው። በደቡብ በኩል ቴራይ ክልል ይገኛል። ጫካዎች፣ ወንዞችና የዱር እንስሳት የሞሉበት አረንጓዴ ሜዳ ነው። እዚህ ለአደጋ የተጋለጡ አውራሪሶች የሚከራተቱበትን ዝሆኖች፣ በወንዞች ውስጥ ገላቸውን የሚታጠቡትን አዞዎች፣ በወንዝ ዳርቻ ፀሐይ የሚወቁበትን የቤንጋል ነብሮች፣ በረጃጅም ሳሮች ውስጥ በጸጥታ የሚንቀሳቀሱበትን የቺትዋን ብሔራዊ ፓርክ ይገኛሉ። ልዩነቱ እጅግ አስደናቂ ነው። በአንድ ጉዞ በአፖርና ተራሮች ላይ በበረዶ የተሸፈኑ መንገዶችን መሄድ፣ በፓክርሃራ ጸጥታ በሞላቸው ሐይቆች ላይ በመጓዝ ከዚያም በቻዋን ሞቃታማ ደኖች ውስጥ በዝሆን ላይ መጋለብ ይችላሉ። በዓለም ላይ ጥቂት ሀገሮች ብቻ በዚህ ትንሽ ቦታ ላይ ይህን የመሰለ ልዩነት ሊያቀርቡ ይችላሉ። በሚትወዱበት ቦታ ሁሉ ተፈጥሮ ሕያው እንደሆነ ይሰማዎታል። ከፏፏቴዎች ነጎድጓድ አንስቶ እስከ ተደበቁ ሸለቆዎች ጸጥታ ድረስ ኔፓል እኛ በዚህ ምድር ላይ እንግዶች ነን እንጂ ጌቶች አይደለንም የሚል የማያቋርጥ ማሳሰቢያ ትሰጣለች። ምናልባትም ስለ ኔፓል በጣም የማይረሳው ነገር ቤተ መቅደሶቿ፣ ተራሮቿ ወይም የዱር እንስሳቷ አይደሉም፣ መንፈሷ እንጂ። ይህ ብዙ ፈተናዎችን ያለፈች ሀገር ናት። የመሬት መንቀጥቀጦች ቤቶችንና ቅርሶችን አውድመዋል። ድህነት ማህበረሰቦችን ፈትኗል። ሆኖም የኔፓል ህዝቦች በዓለም ላይ ካሉ ደግና ተስፈኛ ሰዎች መካከል ይመደባሉ። እዚህ የሚመጣን ሁሉ የማነቃቃ ጽናት አለ። ልጆች በጎዳናዎች ላይ በደስታ ይጫወታሉ። ሽማግሌዎች ደግሞ ጥበብን በተሞላ ፈገግታ ያካፍላሉ። የኔፓል ህዝቦች በአስቸጋሪ ጊዜያት እንኳ በክብር በአመስጋኝነትና በእምነት ይኖራሉ። ኔፓል ደስታ ከሀብት ወይም ከቅንጦት እንደማይመጣ ግንኙነት ከማህበረሰብ ለተፈጥሮ ከሚሰጥ አክብሮትና ጥልቅ ከሆነ የመንፈሳዊነት ስሜት እንደሚመጣ ታስተምረናለች። አይኖችዎን ብቻ ሳይሆን ልቦንና ነፍስዎን ጭምር የምትማርክ ምድር ናት። ታዲያ ቤተሰቦቼ ወደ ተራሮችና ምስጢራት ምድር ወደ ኔፓል ለመጓዝ ፍላጎት ይኖራችኋል?
አስተያየታችሁን ከታች ባለው የአስተያየት መስጫ ላይ አስቀምጡልኝ። ይህ ጉዞ ሐሳብ ከሰጣችሁ ላይክ ማድረግ፣ ሰብስክራይብ ማድረግና የማስታወቂያ ምልክቱን መጫን እንዳትረሱ። ስለዚህ ዓለም ዙሪያ የሚገኙ ተጨማሪ ድብቅ ታሪኮችን እንዳያመልጦ። ይህ ኔፓል ነበረች። ነገር ግን ጀብዳችን እዚህ ላይ አያበቃም። አብረን በዓለም ላይ እጅግ በጣም ውብና ምስጢራዊ የሆኑ ቦታዎችን ማግኘታችንን እንቀጥላለን። እስከሚቀጥለው ጊዜ ድረስ የማወቅ ፍላጎታችሁ አይጥፋ፣ ተነሳሽነታችሁም ጠብቁ። እንዲሁም አንዳንድ ጊዜ ትናንሽ ነገሮች ትልልቅ ምስጢሮች ይይዛሉ የሚሉን አስታውሱ።